ታስቀድሳላችሁ ነው እሑድ ትተኛለህ። ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ። ከዛ በኋላ እሑድ ጠዋት የለህም። ቅዳሴውን ቄሱ አሐዱ አብ ሲል የለህም። ቁርባኑ ላይ የለህም። እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰው እንኳን በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ቅዳሴው ሲጀምር እናንተ አትሰሙትም እንጂ ምን ይላል? ስላንተ ካህኑ ሲጸልይ ይላል። ስላንተ ካህኑ ሲጸልይ ሐሳብህን ወደ ያዛና ወደ አታድርግ። ስላንተ መስዋዕት ሲቀርብ መተቁምና ስማ፣ ተቀደስ፣ ተፈወስ። እግዚአብሔር በረድኤት ይጎብኘን፣ በቸርነቱም አይለየን። እና ታዲያ ዲያቆኑ ተንሱ ሲል እናንተም ትላላችሁ እግዚኦ ተሳለነ። ካህኑ ምን ይላል? ሰላም ለኩልክሙ። ከዛ ትመልሱና እናንተ ምን ትላላችሁ? ምስለ መንፈስክ። እንደሱ ነው። ዲያቆኑ ተንሱ ለጸሎት የሚለው የአዳም ምሳሌ ነው። ተመልከቱ። ወመሰለሎሙ ነው። ሁሉ ነገር በምሳሌ ነው። ዲያቆኑ የማ ምሳሌ ነው? የማ ምሳሌ ነው ዲያቆኑ? የአዳም። አዳም ምን አለ? ተንሱ ለጸሎት አለ። እናንተ ምን ብላችሁ ነው የምትመልሱት? እግዚኦ በአማርኛ ምን ማለት ነው? አቤቱ ይቅር በለን ትላላችሁ። አቤቱ ይቅር በለን የምትሉት እናንተ ደግሞ በሲኦል ውስጥ ያሉ የነፍሳት ምሳሌ ናችሁ። ሰላም ለኩልክሙ የሚለው ቄስ የኢየሱስ ምሳሌ ነው። ካህኑ የያዘውም ስልጣን የኢየሱስ ነው። ካህኑ ኃጢአተኛ ሆነ ጻድቅ ሆነ የምትሰራዋ እሱ ጋር ያለችው ያቺ የኢየሱስ ክርስቶስ ስልጣን ናት። ካህናትን የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ከዛ ካህኑ እጁን ዘርግቶ ሰላም ለኩልክሙ የሚለው የኢየሱስ ምሳሌ ነው። ከዛ እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ፣ በትርጓሜው እንደ ቃልህ ይደረግልን የሚል ነው። ምስለ መንፈስከ ከመንፈስ ጋር የሚለው እንደ ቃልህ ይደረግልን። ምን ሆነ መሰላችሁ? በሐሙስ ዕለት ወበመንፈቅ ዕለት ትወለድም ወለተ ወለትከ። አዳም ሔዋን አድናችኋለሁ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ። ይሄ የት ነው የሚገኘው? ከ81 መጽሐፍ በሆነው በአንዱ በቀለሚንጦስ ነው የሚገኘው። ቀለሚንጦስ ላይ ነው ይሄ ያለው። ከ5 ቀን ተኩል በኋላ ተወልጄ አድናለሁ። የተለየች ዕለት አለች፣ የተመረጠች ዕለት አለች። ቅዱስ ጳውሎስ ሐዋርያ ብርሃነ ዓለም የገላትያ ሰዎችን ሲያስተምራቸው በምዕራፍ 4 ቁጥር 5 ላይ ምን ይላል? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ ከሴት የተወለደውን ከሕግም በታች የሆነውን አንድያ ልጁን ወደኛ ላከው ይላል። ስንት ልጁን ምን አደረገው? ወደኛ መጥቶ ያዳነን ክብርና ምስጋና ይግባው የዘላለም አምላክ ኢየሱስ ክርስቶስ። አንድያ ልጁን የዘመኑ ፍጻሜ የሚለው 5500 ነው። ከዛ አዳም እችን ዕለት ይጠብቃል። የተፈጠረባትን ያችን ዕለት ዓርብ ዛሬ እኮ ነው አድናለሁ ያለኝ አለና ነፍሳቱ ምን አላቸው? ለጸሎት ተነሱ። ዲያቆኑ ተንሱ ለጸሎት ያለው እሱ ነው። ነፍሳትም ለአባታቸው ለአዳም መልሰው ምን አሉ? ጊዜው እውነት ነውና አቤቱ ይቅር በለን፣ አድነን 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 አሉ። ከዛ ኢየሱስ ክርስቶስ ምን አደረገ? እጁን ዘርግቶ አዎ አዳንኳችሁ፣ የዘላለም ሕይወት ሰጠዋችኋል። ስለዚህ ሰላምን ይላል። በተዘጋ መቃብር ገብቶ እጆቹን እያሳየ ሰላም ለኩልክሙ አላቸው። ከዛ እናንተ ደግሞ ምስለ መንፈስ ከስትሉ ከሲኦል መውጣት ነው። በቅዳሴ ሰዓት ሁል ጊዜ ከሲኦል መውጣት ነው፣ ከመከራ መውጣት ነው፣ ከኃጢአት መውጣት ነው፣ የዘላለምን ሕይወት መውረስ ነው። ለዚህ ነው በመጨረሻ እቱ በሰላም ወደ መንግስተ ሰማያት ግቡ ተብለን የምንሸኘው። ክብርና ምስጋና ለዘላለም ለሱ ይሆንልን። እያንዳንዱ ነገር ምሳሌ አለው። ይሄ መስቀል ያስኩት ሕገ ልቡና ነው። ዲያቆናይዝም ያልኳችሁ ለመሰላችሁ ከታች 4 ማዕዘን ቅርጽ አላት አይደል? እሷ የታቦቱ ምሳሌ ናት። ለዚህ ነው ዲያቆን የማይዘው፣ ታቦት መንካት ስለማይችል እችን አይዝም። አያችሁ? ከላይ ደግሞ ሕገ ወንጌሉ ነው፣ መስቀሉ ነው፣ ደሙ የፈሰሰበት ነው። ሁሉ ነገራችን እንዲህ ነው። ለምሳሌ ከታቦቱ ወንዶች በስተቀኝ ይቆማሉ፣ ይቀመጣሉ፣ ይቆማሉ። ሴቶች በስተግራ ይሆናሉ። ይሄ ደግሞ ምንድነው? ምሳሌው በኖህ መርከብ ውስጥ የሆነው ነው። ኖህ አጽማ አበውን በመካከል አደረገ። ከዛ በኋላ ወንዶቹን
በዚህ ሴቶችን በዚህ አደረገ። ስለዚህ በመቅደሱ ሁሉ ጊዜ ስትቆሙ ወደዚህ ፊታችሁ ሲሆን ሴቶች በምን ይሆናሉ? በስተቀኝ፣ ወንዶች በምን ይሆናሉ? በስተግራ። ራቱ ታቦቱ ደግሞ ሲያችሁ ወንዶች ቤት ይሆናሉ በስተቀኝ፣ ሴቶች ቤት ይሆናሉ በስተግራ። ይሄ እያንዳንዱ ነገር ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሆንልን። ወደ ሉቃስ 13 ቁጥር 6 እንመለስ። ስንት ሰዎች ወይን ተከሉ? ስንት ሰዎች ወይን ተከሉ አላችሁ? ስንት ሰው? አንድ ሰው የተባለ ማን ነው? እግዚአብሔር። ወይን የተባለ ማን ነው? እኛ። እግዚአብሔር ሰውን ፈጠረ። በቃ የመጀመሪያው ትምህርታችን እግዚአብሔር ሰውን ፈጠረ ነው። እያንዳንዳችን እኛ ምንድነን? ፍጡር ነን። ለስም አጠራሩ ክብር ምስጋና ይግባው። ማን የፈጠረን? እግዚአብሔር። አራት ጥያቄዎችን መመለስ ይኖርባቸዋል። አራት ወሳኝ ጥያቄዎች። እነዚህ አራት ወሳኝ ጥያቄዎች ከባድ ናቸው። ምን ምን ናቸው አራቱ ጥያቄዎች? ከኔ ቀጥላችሁ ተናገሩ። እኔ ማን ነኝ? መምህር ዘበነ ከኔ ቀጥላችሁ በሉ ነው ያልኩት። እኔ ማን ነኝ? ከየት መጣው? እዚህ ምን እሰራለሁ? መጨረሻዬ ወዴት ነው? እነዚህን አራት ጥያቄዎች በጣም ከባድ ናቸው። ያዟቸው። አንደኛ እኔ ማን ነኝ? It's a question of identity ይባላል። It's a question of identity። ይሄ ፊሎሶፊካል ነው። ሪሊጂየስ ፊሎሶፊ ነው። ወሳኝ ነገር ነው። Who am I? እኔ ማን ነኝ? ምንድን ነኝ? መልሱ ፍጡር ሰው ነኝ። ምሳሌ መሰለላቸው። አንድ ሰው የወይን አትክልት ነበረችው፣ ተከለ። ይሄንን ምድር ፈጠረ፣ ሰውን ፈጠረው።